እንግዲህ እዚህ አጠገብ ያለችው ሄለን ጸጋይ ትባላለች። የሰሰን እናት ናት እና ሰሰን እንዳያችሁት እንግዲህ ያላትን የጂኤስኤምሲ ቆይታ ገልጻልናለች። አሁን ደግሞ ሄለን ደግሞ እንዴት እንደሆነ የአራቱን ዓመት እንዴት እንዳሳለፉት ቻሌንጁ ምን እንደነበረ በእናትነቷ ደግሞ እሷ ምን ነበር ያደረገችላት ለሌሎች ደግሞ ወላጆች ልጆቻቸው ጂኤስኤምሲ ትምህርት ቤት ለሚሄዱ ወላጆች ደግሞ እስቲ ትንሽ ምክር እንድታካፍለን ጋብዣታለሁ። በቅድሚያ ሄለን ጸጋይ ሰሰንን ይዛ መጣ እንግዳይ ስለሆነች በጣም አመሰግናለሁ። ሄለን በመጀመሪያ እንኳን ደስ ያለሽ ልሻለሁ። የአራት ዓመት ልፋት ውጤቱ በመጨረሻ በዚህ በመጠናቀቁ እንኳን ደስ ያለሽ ልሻለሁ። በድጋሚ ግን የአራት ዓመቱ ቆይታ ምን ይመስል ነበር? ሄለን እስኪ ልምድሽን ብታካፊኝ። እሺ ወይዘሮ አብርሃት መጀመሪያ ለዚህ እድል ሰጠሽን በጣም አመሰግንሻለሁ። ከዚህ ቀጥዬ ደግሞ ስኬት ጉዞ በጣም አመሰግናለሁ። በአራት ዓመት ልጄ የነበረ ከጂኤስኤምሲ በጣም ትንሽ ከባድ ነበር። በጣም ፈታኝ ነው የነበረ። በዛም ከሩጫ ከጥናቱ የትምህርት ቤቱ በጣም ብዙ ቻሌንጅ ነበረ። በጣም ቀላል አልነበረም። ግን ትምህርት ቤቱ ለልጆቹ በጣም ይከብዳል፣ ግን በጣም ደግሞ ጥሩ ነው። በሆምወርኩ በመናምኑ ብዙ ቢዚ ነው ማረጋቸው። ሌላ ነገር አያስቡም። የእንትኑ የስኬጁል አጠቃቀሙ በተለይ ካወቁት ማለት ነው እንዴት ትምህርት ቤት ገብተው ከትምህርት ቤት ወጥተው ምን ማድረግ እንዳለባቸው ካወቁ ይከብዳል፣ ግን ይወጣል። በጣም እንትና ያረጋቸውም ትንሽ ከስፖርቱ ይከብዳል መክባድ፣ ግን ለኛ ለቤተሰብ ትንሽ ከባድ ነበር። ከስራ ላይ ከልጆቹ ሌሎቹም ለሁላቸው እኩል ነገር ሆምወርካቸው ምናምን ቸክ ተራጊያቸው ከባድ ነው፣ ቀላል አይደለም። ግን ከእግዚአብሔር እንትን ሆኖ ሁሉም ነገር በጥሩ ጨረሻቸው። በጣም ደስተኛ ነኝ በልጄ ማለት ነው። ያን ያህል ይመስላል። በጣም ጥሩ።